ሀገር በጎች ልክ የነበር ተበጎቹ ሀገር እነሱ አልጠየቋት እሷ አትናገር ተመልሳ መጣች እንኳን ተየዋይ በጓ ነገር አሁን እኔ ብሯን ሰጥቼ ብሄድ በራ ብትመጣስ ሙክት ናቸው ቆለጣቸው የጠፋ ነው እነዚህ ቅጥቅጥ ናቸው ቅጥቅጥ ይባላል እንዴት ናችሁ? ዛሬ እንግዲህ በላምበረት ገበያ ተገኝተናል። እዚህ የተገኘንበት ምክንያት መጪውን የትንሳኤ በዓል ምክንያት በማድረግ ያለውን የገበያ ሁኔታ ምን ይመስላል የሚለውን ለእናንተ ለውድ ተመልካቾቻችን ለማድረስ ነው። ገበያው ምን ይመስላል አብረን የምንመለከት ይሆናል። አብራችሁን ቆዩ። አብሮ አደረሰን። በዓል እንዴት ነው? ቆንጆ ነው እግዚአብሔር ይመስገን። እንግዲህ ዛሬ ተገኘነው ላምበረት የገበያ ማዕከል ውስጥ መተን ያሉትን የገበያ ሁኔታዎች ምን ይመስላሉ የሚለውን ለቤተሰቦቻችን ለማሳየት ነው። አንተ ምን ይዘን የቀረብከው? ፍየል ነው። እነዚህ ናቸው ፍየሎች ያቀረብኩት። ነገ ወዲያም ይገባሉ፣ አዳዲስ ይገባሉ። እነዚህ የተወሰኑ ናቸው። አሁን እነዚህ ፍየሎች ብቻ ናቸው። በግም ምናምን እናቀርባለን። በጣም የሚያምሩ ፍየሎች ነው ያሉት። ዋጋቸውን ትሰኛለህ? ሳያለው ችግር የለም። እሺ ታሉ ለዚህ አሁን 25000 26000 ያቸው እንደነዚህ ደግሞ 23000 22000 ከዛ ደግሞ አነስተኛም ደግሞ ያቸው እንደነዚህ አይነቶች አሉ። ያቸው እነዚህ 8000 9000 አሉ እነዚህ። ኦኬ ከባለፈው ገበያ ሲነጻጸር ያሁኑ እንዴት ነው ዋጋው? ቆንጆ ነው፣ ተመሳሳይ ነው። ያን ያህል ብዙ ዲፈረንስ የለውም። ለውጥ የለውም። አሁን ትንሽ ጨመር ያደረገ ይመስላል ግን ቢሆንም ተመሳሳይ ነው። ጥራቱንም በዛው ልክ እንደጨመረ ነው። ቆንጆ ነው። ምን ያህል በግምታው ምን ያህል ፐርሰንት ጨምሯል ካምናው ወይም ከገና በዓል? 15% በላይ አልጨመረም። በቃ ከአንድ ፍየል ላይ ከፍተኛ ከሆነ ፍየል 1500 2000 እንደዛ አካባቢ ጨምሯል ከገናው በዓል ማለት ነው። ከዛሬ አመቱ ደግሞ 2000 2500 እንደዛ አካባቢ ጨምሯል። ፍየሎች ለእርድ የሚሆን ለእርድ የማይሆን ምናምን ነገር አለ? ነጋዴ መጥቶ ሲገዛ የሚመረጥ እኔ ጋር አሁን ጮማ የሆነ ወይም ጮማ ያልሆነ እንደዛ ካልሆነ በስተቀር የሚታረድ የለኝም። እኔ አሁን በምንድን ነው የሚታወቀው? ጮማ ያለው የሌለው ስጋ ያለው የለውም በምንድን ነው በመዳሰስ ነው የሚታወቀው? በመዳሰስ አሁን እኛ ብዙ ጊዜ እኛ መርጠን እንሰጣለን ለደንበኛ ከስተመር መርጠን እንሰጣለን። ጮማ የሚፈልግ አለ፣ ጮማ የማይፈልግ ሰው አለ። አሁን ለምሳሌ እነዚህ ቅጥቅጦች ናቸው፣ ሙክት ነው የሚባሉት። እነዚህ በምንድን ነው የሚለዩት? ሙክት ናቸው፣ ቆለጣቸው የጠፋ ነው። እነዚህ ቅጥቅጥ ናቸው። እነዚህ ደግሞ በከል ናቸው፣ ጠቦቶች ናቸው። ጠቦት? አዎ ጠቦት። ልጅነታቸውን ጠቦት የሚያስበላቸው? እነዚህ አሁን ገና ያልሸረፉ ምናምን ናቸው። እነዚህኞቹ 2 ሸረፍ 4 ሸረፍ አካባቢ ናቸው እነዚህ። ኦኬ እሺ። ፍየል ላይ እንደበግ ጥርስ ምናምን ተከፍቶ ጥርስ ይታያል እነሱ? አሁን ለምሳሌ እኔ ላሳይሽ። አሁን ይሄ 2 ሸረፍ ነው። 2 ሸረፍ ነው። 2 ጥርስ አለው ማለት ነው እንዴ? 2 ጥርሶቹ የበቀሉ ወልቀው እንደገና ያበቀሉ ማለት ነው። አሁን ይሄ 2 ሸረፍ። ስንት ጊዜ ሆነክ ንግድ ላይ ከተሰማራክ? ቢያንስ 3 አመት 4 አመት አካባቢ ሆነኛል። ኦኬ በጣም ጥሩ ነው። እሺ ከልብ እናመሰግናለን። መልካም በዓል። እናመሰግናለሁ። ለእናንተ መልካም በዓል። እንኳን አደረሰን። ስምህን ማን ልበል? ዘሩን ይባላል ነው። እሺ ዘሩ ምን ይዘን የተገኘው ዛሬ? በግዢ ነው ተገኘሁት። በጎች? እሺ በጣም የሚያማምሩ በጎች ነው ያስከው። የበዓል ድባብ እንዴት ነው? አሪፍ ነው። ምንም አይልም። ገና ነው ገበያ መግባት አልጀመረም። ገጂ እስካሁን አልገባም። ምንም አይልም። ገና ነው። በዓልም እሑድ ስለሆነ ቅዳሜና አርብ ነው ገበያ በደንብ የሚጀመረው። በደንብ የምንሸጠውም ቅዳሜና እሑድ ነው።
ገና ነው። እስካሁን ገና እንቅስቃሴ ትንሽ ነው፣ ብዙም አይደለም። እስካሁን ባለው ቀናት ሁኔታ ላይ ገበያውን ሁኔታ ስታየው ዋጋው እንዴት ነው? ከዚህ ፊት ከነበረው ምንም አሪፍ ነው። እንደዚህ ያነበጋለ እንደዚህ አይነቱ አሁን እስከ 18 እስከ 17 ድረስ አለ። ይሄም አሁን እንደዚህ አይነት ማለት እንደዚህ አይነት የሚያማምር በጋለን እንደዚህ የሚያማምር በጋለን እስከ 20 ድረስ ምናምን አለ። እስከ 18 እስከ 17 ድረስ ይሸጣል። ከዚህ የሚቀንሰውም አሉ እስከ 10 ድረስ እስከ 9 ድረስ አለ። ከፍተኛ ሆነ አንተ ጋር ያለው የዋጋ የበግ ዋጋ ስንት ነው? እኔ ጋር ድረስ ከፍተኛ እስከ 25 እስከ 30 ድረስ አለ። አሪፍ ትልቅ ትልልቆቹ ትልቅ እነዚህ የግንጭ በግ ነው የሚባሉት። ምግን በግ እንደዚህ ማለት ነው። አሪፍ። እሺ ዛሬውን እንግዲህ ከልብ እናመሰግናለን። በመጨረሻ ቀጣይ በዓል እንግዲህ መጪው የትንሳኤ በዓል ነውና ማስተላለፍ የምትፈልገው መልእክት ካለ እንኳን አደረሳችሁ ማለት የምትፈልገው አካል ካለ እድሉ ልስጥኝ። ሁሉም የኢትዮጵያ ሕዝብ እንኳን አደረሰ። መምጣት ከፈለጉም ስልክ ቁጥራችን እናስቀምጣለን። ደውሎ መምጣት ይችላሉ። ደውሎ እዛው መላክ እንችላለን። ከፈለጉም በመኪና እንልካለን። ከፈለጉም እዚህ መጥቶ መውሰድ ይችላሉ። ስልክ ቁጥራችን አለን። ስልክ ቁጥራችን ተናገር። 0932 71 1049 እዚህ ላይ ደውሎ የኛን ያገኛል። እናመሰግናለን። አሁንም አልጨረስም። ዞር እያለን በጣም ብዙ ፍየሎች አሉ፣ ብዙ በጎች አሉ፣ ብዙ ከብቶች አሉ። ዞር እያለን የሁሉንም ዋጋዎች የምንቃኝ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሆኑ። በቅድሚያ እንኳን አደረሰ። እንኳን አብራ ደረሰን። ሰላም። የበዓል ድባብ ምን ይመስላል? የበዓል ድባብ ይሄን ይመስላል። በጊዜን መተናል። ቆንጆ ገብስ በሬውንም ይዘን መተናል። ቆንጆ በጎች አሉ። በጣም ቆንጆ ናቸው። ለእናንተ ክስታው ዋጋ እንዴት ነው? እስቲ ካምናው አንፃር ወይም ደግሞ ካለፈው በዓል ከገና በዓል አንፃር የዘንድሮን በዓል ስታዩ እንዴት ነው ዋጋው? የዘንድሮ በዓል ትንሽ የመኪና ነዳጅም ትንሽ ወደድ ብሏል። ጨመር አድርጎብናል መኪና። አው ካምና ዘንድሮ ትንሽ ጨምራል። በነዳጁ ምክንያት ጨመረ በጉ? ነዳጅ ምክንያት ጭማሪ አለ። በአገሪቱን ጉዳይ ጭማሪ አለ። ጨመረ። እሺ በጎች አሳይ እስቲ ምን ዋጋቸው ከምን እስከ ምን ያህል ነው? ከከፍተኛው እስከ መካከለኛው ዝቅተኛው ዋጋ እንዴት ነው የሚለውን ለተመልካች እናሳይ እስቲ። መካከለኛ ይሁን 12 ሺህ ብር። 12 ሺህ ብር። አዎ 25 ሺህ ብር። 25 ሺህ ብር። እሺ ያኛው በግ ትልቅ ይመስላል። ይሄኛው 30 ሺህ ብር። 30 ሺህ ብር። 30 ሺህ ብር። ኦኬ ያኛው ለኛው ይሄ 8 ሺህ ብር። 8 ሺህ ብር። 8 ሺህ ብር። እሺ እንትን ለእርድ የሚሆኑ ሰዎች እንዴት ነው አይተው አሁን ቆንጆ እንትን በግ ነው ምናምን ተብሎ እንዴት ነው መርጠው የሚገዙት? ለምሳሌ ጨብጠው ጥርስ ያሸረፈ ያልሸረፈ የሚባል ነገር አለ። ጨብጠው አይተው አስጨብጠን በደንብ ስጋ ያለው አሁን ይሄ ስጋ አለ ስላልበላ ነው እንጂ አሁን ስጋ አለው። አሁን ይሄ ስጋ አለው አልበላም እንጂ ስጋ አለው። እሺ ተመልካቾች ስጋ አለው። የሸረፈ ያልሸረፈ እንዴት ነው የምትሰኛ? ጥርሱን ገልጠን ነው የምናየው። እሺ አዎ ማይወጋን ከሆነ በጉ አይወጋን። እሺ አይወጋን። ይሄው አሁን ይሄው ለሸርፋ ለተሸረፈ ነው። ይሄው ቆይ ሁለት ሸርፋ ለተሸረፈ ነው። ሁለት ሸረፈ ማለት ስጋው እንዳይጠነክር ማለት ነው። ስጋው ትንሽ ጠንከር ይላል። ትንሽ ስጋው ጥርስ ነቅሎ ያበቀለ በግ ስጋው ይጠነክራል ማለት ነው። ጥርስ ነቅሎ ያበቀለ በግ ስጋው ይጠነክራል ማለት ነው። ትንሽ ከዛ አንፃር ዋጋው እንዴት ነው? የመቀነስ ኦፖርቹኒቲ አለው? መቀነስ አዎ የተወሰነ ይቀንሳል። ለምሳሌ ቀንሳል ስልሽ ያን ያህል የወረደ ነገር አይደለም። ኦኬ በተመጣጣኝ ሆኖ ዋጋው ለደንበኛ የሚሆን አሁን ለምሳሌ ተባራሪያና ደንበኛ አንድ አይነት አይሰጥም ማለት ነው። ይሄ ለተባራሪ ይሆናል፣ የኛው ለደንበኛ ይሆናል ማለት ነው። ያልሸረፈው ለደንበኛ ይሆናል። በሺ መልካም በዓል እንላለን። እናመሰግናለን ከልብ እናመሰግናለን። ከልብ እናመሰግናለን። መልካም አመት ባለው ለሁላችን። እሺ እናመሰግናለን። ስማችሁን አስታውቂኝ። ቅርብ እሳቸው ከሳቸው ጀምሮ ሌሎች ታዋቂ ናቸው። ያለ ሴት ነው።
እሺ እኔ ገነት እባላለሁ። ገነት በድንቹም ጠይቂያት። እሺ ስም ያስሆነስ የኔ ታኔ ታልበላሽቅ አቶ ጥላሁን እባላለሁ። አቶ ጥላሁን ገነት እንኳን አደረሳችሁ። በቅድሚያ አደረሰን። የበዓል ድባቡ እንዴት ነው? የባቡ እንግዲህ እንደምታየው ይኸውልሽ ዘመዶቻችን ምን እንደሚሉ አላውቅም። እንደው ተውብ ቀለም ይዞ ይኸውልሽ አታይም? አዎ ስለው ያው 13 ይለኛል 33 ይለኛል። ምን ዋጋውን ንገረኝ እና እንግዲህ አንተና እኔ እንገናኛለን። በጉ ነው ይኸውልህ እንግዲህ በጉንማ አየሁት። ምን አባቱ ይገባል። 35 ገዝቼ መሄድ ነው። ዋጋው እንዴት ነው? እስቲ ዘንድሮ በዓል ያለው የገበያ ሁኔታ እንዴት አያችሁት? እንግዲህ ገና መግባቴ ነው። ገና አንድ መጠየቄ ነው። እንግዲህ ደግሞ ነገም አለ ዛሬ ተነገ ወዲያም አለ እስከ ዓርብ ድረስ እንግዲህ ምናልባት በጎ እንሆናለን ብዬ እገምታለሁ። ሲጋቡ ግን ደስ በሚል ሁኔታ ነው ያሏት አባባል አለች። በሱ እንግባ እስቲ። ቅድም ሲመጡ ስለ በግ ያሏት ነገር ስለ በጉ ያሉት ነገር አበጎቹ ሀገር በጎች ልክ የነበር ተበጎቹ ሀገር እነሱ አልጠየቋት እሷ አትናገር ተመልሳ መጣች እኮ አንተ የዋይ በጓ ነገር አሁን እኔ ብሯን ሰጥቼ ብሄድ በራ ብትመጣስ ተመልሳ ብትመጣ በሯ ባለቤቷም ይኸውልህ እዚህ ቁጭ ብሏል። እንግዲህ እናትየዋ አመሰግናለሁ። እኛም ከልብ እናመሰግናለን። እንግዲህ እሺ ድባቡ ጥሩ ነው። እንግዲህ ደግሞ ዶሮ ስንት እንደሆነ ደግሞ ዶሮ ተራ ገብቼ ምን እንደሚሉ ጠይቃለሁ። እሺ እናመሰግናለን። እኛም እናመሰግናለን። ወገኖቼ አይዟችሁ፣ እንዲያው ያው ተስፋ እንዳቆርጡ አለን። እኛም አይዟችሁ። ስምህም አልበል? መልካሙ። በቅድሚያ እንኳን አደረሰህ። እንኳን አውራ ደረሰን። እሺ እንግዲህ ያገኘው ከዚህ ባላምባረት የገበያ ማዕከል ውስጥ ነው። ምን ልገዛ መጥተህ ነው? ፍየል ልገዛ፣ በግም ፍየልም ልገዛ መጥቼ ነበር ለበዓል። ኦኬ እንዴት አየኸው ገበያውን? ገበያው በጣም ተወዷል፣ ጨምሯል። በጣም እንደው ዝቅተኛ 15 ሺህ ብር ነው የሚባለው የሚጠራው እና ውድ ነው። ከበፊቱ አንፃር በጣም ጭማሪ ያለው ማለት ነው። አዎ በጣም ጭማሪ ያለው። እኔ ራሱ በጣም ነው የደነገኩት እንደዚህ መጨመሩ። እኔ ገርሞኛል በቃ ለራሴ። እስከ ስንት ነበር አንተ ገምተህ የመጣኸው? እኔ ገመኩት እንደው በቃ እስከ 12 እስከ 13 እንደው ቢበዛ እስከዚያ ድረስ ነበረ። አሁን ከ15 ደካማ በግ እንደው በቃ ከ15 በታች የለም እና በጣም ጨምሯል። የሚገርም ነው። እንኳን አደረሳችሁ ማለት የምትፈልገው አካል ካለ ስላለው የገበያ ሁኔታም ይሆናል ቀር የምትለው መልእክት ካለ እድሉን እንስጥክኝ። ኦኬ እንኳን አደረሳችሁ ምለው እንግዲህ ለክርስቲያን ማነኝ እንኳን አደረሰ ለዚህ በዓል እንኳን አደረሳችሁ ነው ምለው። ስምህን ንገረኝ? ኃይሌ። እሺ በቅድሚያ እንኳን አደረሰ። እንኳን አብሮ አደረሰ። ያለው የገበያ ድባብ እንዴት ነው? የገበያ ድባቡ ያው ጭማሬ ነው የታወቀ ነው። ፋሲካ ላይ ምርቱ ጥረት ስላለ ይጨምራል። ምን ይዘን የተገኘኸው አንተ? እዚህ በሬ ነው። በሬ ከየት ሀገር የገቡ በሬዎች ናቸው? ወሎ። ከወሎ ነጋዴ ነህ? እንዴት ነው የበሬዎች የከብቶች የገበያ ሁኔታ እንዴት ነው ዘንድሮ ከሌላው አንፃር ሲታይ? ያው ጭማሬ ነው፣ የትም ቦታ ጭማሬ ነው የሚሉን፣ ከኛም ጭማሬ ነው በጣም። ኦኬ ከፍተኛው የገበያ ዋጋ ስንት ነው? የአንድ ከብት በአሁኑ ገበያ ላይ ስንት ነው ዋጋ? 150 ሺህ 150 ሺህ አንተ ያስካቸው ማለት ነው። ዝቅተኛስ? ዝቅተኛ 65 ሺህ 70 ሺህ 65 ሺህ 70 ሺህ። ኦኬ ማየት እንችላለን ከብቶቹ? ይቻላል። ይህ 85 ሺህ 85 ሺህ ነው ይሄ? 85 ሺህ። ኦኬ ስጋ ያለው ስጋ የሌለው ምናምን ይባላል ከብት አለው እንጂ። የወሎ ከብት እንዴት ነው? አሪፍ ነው ስጋቸው፣ በጣም ምርጥ ስጋ ነው ስጋቸው። ሳር ቅልብ ነው፣ ምርጥ ነው ስጋቸው። ሳር ብቻ ነው የሚመገቡት? ባህላዊ ምግብ ነው የሚጠቀመው። ፋኑሎ ምናምን ስለማይጠቀሙ ስጋቸው ከረሚላ በይ። በጣም ደስ ይላል። አሁን እንዴት ነው ለተመልካች የሰባ ነው ያልሰባ ነው ስጋው አሪፍ ነው የሚባለው? ፈላጊ ስጋ ጉራዝመን ስጋ ነው። ምኑ ነው የሚታየው የከብት ማለት የከብታውን አሪፍነቱ? አሁን ይሄ ለእርድ ይሆናል የሚባለው ምን ያስታውቃል? በቁመናው በቃ በቁመናው እንደዚህ ታይቶ። ኦኬ ቀንዳቸው ምናምን ችግር የለም? ምንም ችግር የለም። ቀንዲ ስጋ ብቻ ነው የሚታየው። እንደ በግ የሸረፈ ያልሸረፈም የለም? ምንም ችግር የለውም። ይሄ 110 ሺህ በጣም የሰባ ነው። በጣም ነው የሚያምረው። ኦኬ ከከለር አንፃር ደግሞ በአባባል ጥቁር ከለር ያለው ከብት ስጋ አለው ይባላል። ምን ትላለህ አንተ? እኔ በከለር አልሄድም፣ ግን እንደ አባባል ነው የምልህ። እንደ አባባል ነው እንጂ ሁሉም ከብት ከሰባ ስጋ አለው። በቃ ከላይ ገላው ነው የሚነግረው። ቃ የሚለው ጓይላ። አሃ እሺ
እናመሰግናለን። ማስተላለፍ የምፈልገው መልእክት ካለ እድሉ ልስጥክ። ገባ ገባ በሉ በላተኞች ብቻ ነው። በላተኞች ገባ ገባ በሉ እያለ ነው። ከብታ እጥረት አለ ሳያልቅባችሁ ገባ ገባ በሉ። አደረሰ በቅድሚያ እንኳን አብሮ አደረሰን። የበዓል ድባብ ምን ይመስላል? የበዓል ድባብ አሪፍ ነው ዘንድሮ። ያው ገና አልተጀመረም ግን በሂደት ላይ ነው። ያው ዶሮም ወደድ ብሏል ግን ከበፊት ካለው አንፃር ተወዷል አሁን ላይ? ከበፊት ካለው በጣም ልዩነት አለ፣ ወደድ ብሏል። ኦኬ ምን ምን ዶሮች ይዘሃል? ሴት ዶሮ ያው ወንድ ዶሮ ምናምን? ወንድ ብቻ የሚታየው ነው? እኔ ወንድ የወላይታ የሚባሉ እና የሀበሻ ዶሮ ነው ያስኩት። ያስካቸው? አዎ። እሺ እንያቸው ያወጣ። እሺ ዋጋቸውን በዛው እንትን ለምን? ዋጋቸውን እሺ እነዚህ ያው የወላይታ የሚባሉ ናቸው። የወላይታ ዶሮ ምን ይለያል ከሌላው ዶሮ? ከሌላው ያው ትልልቅ ስለሆኑ እና ሚክስ ትልልቅ ናቸው። አሃ የተዳቀሉ ናቸው እነዚህ። የነዚህ አሁን አሪፍ የሚባለው እንዴት ነው የሚታወቀው? ለእርድ ይሆናል ቶሎ ይበስላል ስጋው ምናምን የሚባለው የዶሮ እንዴት ነው የሚታወቀው? እዚህ ጋር ነው ጥፍር ሲያወጡና ሳያወጡ እዚህ ጋር ይነግራል። ይሄ አሁን ልጅ ነው ይባላል። እንደዚህ ደግሞ ከረዘመ ሽማግሌ ነው ቶሎ አይበስሉም ይባላሉ። እና ስጋቸው ደግሞ ትልልቅ ነው። እነዚህ እንትና የፈረንጅ ቅልቅል ያለባቸው ናቸው አይደል? ግማሽ አበሻ ግማሽ ፈረንጂ ሚክስ ማለት የተዳቀለ። ያበሻ ዋጋ ስንት ነው? ሄዱ ዋጋ ይሄ አሁን 1700 1650 ነው። በክብደትም ይለያል ዶሮ? በክብደትም ይለያል። ትልልቅ ናቸው እነዚህ። ስጋ አለው ምናምን ይባላል። ስጋ አለው ይባላል። ትክክል። ያበሻ ስንት እንዴት ነው ዋጋው? ያበሻ ደግሞ ዋጋ ቀነስ ያደርጋል። ያበሻ ደግሞ ያው ስጋው አነስ ይላል፣ ግን ቴስት ደግሞ አሪፍ ነው ይባላል። አዎ ብዙ እናቶቻችን የሚመርጡት ያበሻ ዶሮን ነው፣ ይጥማል ይላሉ። ትክክል። የድሮ ሰው እናቶቻችን አበሻ ነው የሚመርጡት። ያበሻ ደግሞ 1400 ነው ዋጋቸው። 1400 እስካሁን ባለው ገበያ ሁኔታ ማለት ነው። አሁን ባለው ገበያ ሁኔታ ከቀን ቀን ደግሞ እየጨመረ ስለሚሄድ አይታወቅም። እዚህ ጋር ባለው ነገራቸው ምንም አይለይም። እዚህ ጋር ባለው ነገራቸው ይለያል። አይ በሱ አይለይም። እሱ ጭንቅላታቸው ነው እንጂ እግር ጋር ነው የሚለየው። ያረጀና ያላረጀ በጥፍር ባወጣው። አዎ ጥፍር ባወጣው እግር ላይ። ኦኬ እሺ፣ ከልብ እናመሰግናለን። ማስተላለፍ የምትፈልገው እንኳን አደረሳችሁ ማለት የምትፈልገው አካል ካለ ድሉ ልስጥክ። እሺ፣ በውጪም ሀገር በሀገር ውስጥም ላላችሁ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የፋሲካ በዓል የትንሣኤ በዓል እንኳን አደረሳችሁ ለማለት ፈልጋለሁ። እናመሰግናለን። አንተም እንኳን አደረሰ። ከልብ እናመሰግናለን። እንኳን አብሮ አደረሰ። ስምህም አለው? ሲሳይ። እሺ ሲሳይ፣ የበዓል ድባብ ምን ይመስላል? በዓል ድባቡ ትንሽ ካምናው ቀዝቃዛ ነው፣ ብዙም አይደለም። ያው ሰው ካለው እንትን ኑሮ ውድነት አንፃር ብዙም አይደለም፣ ግን አትክልት እየገባ ነው፣ ደህና ነው። ለበዓል የሚሆኑ ግብአቶች ገብተዋል። አዎ እያዩዋቸው ነው። በጣም ያማምሩ አትክልቶችን ያስከው። ዋጋቸው እንዴት ነው? ከአምናው አንፃር ከባለፈው በዓል አንፃር ሲታይ የአሁኑ የትንሣኤ በዓል ዋጋ ምን ይመስላል? እስቲ ንገረን። ዘንድሮ የተሻለ ነው። አምና ሽንኩርት ቢያንስ እስከ 100 ብር ተሽጧል። ዘንድሮ ግን እስከ 60 እስከ 65 እስከ 70 ብር ድረስ ነው ሽንኩርት። ሌሎችም ሽንኩርት ማለት ነው። ቀይ ኖርማሉ። ነጭ ሽንኩርት ዘንድሮ ትንሽ ጭማሪ ያለው እስከ 350 እና 400 ብር ነው። 350 እና 400። ዝንጅብልም እንደ ጭማሪ ነው፣ እስከ 150 ድረስ ነው። እንደ ቃሪያም 200 ብር ነው። ሎሚ 250 ድረስ ነው።
ያው ግን ይሻላል ካምና የተሻለ ነገር ነው። ለባለ የሚያስሉት ነው ስለሆነ እነ ካሮት አሁን ከሰነስ 70 ብር 80 ብር ናቸው። ጥሩ ነው ካምና ይሻላል። ሎሚ ይታየኛል እዛ ጋር ዶሮ ገዝተው ሲመጡ ሎሚ ካንተ ነው የሚገዙት? አዎ እንዴ በሚገባ። ሎሚ ስንት ነው ዋጋው? ሎሚ 250 250። እሺ እና ደግሞ እዚህ ጋር ምን አየው መሰለህ የምትጠቀማቸው ዲጂታል የሆነ የክፍያ አማራጮችን ትጠቀማለህ እዛ ጋር እንደማየው ማለት ነው። ስለዚህ ትንሽ ያው ማህበረሰቡ አጋጣሚ ብር ይዞ ባይመጣ በካሽ ትራንስፈር አድርጎ መሄድ ይችላል። ያው ያን ያህል እንዳይቸገር ብር በካሽ አልያዝኩም ብሎ ሳይገዛ እንዳይሄድ ትራንስፈር አድርጎ መሄድ ይቻላል ማለት ነው። ብር ካነሰው እንኳን ለምስንኩርት ገዝተው ለካሮት ካነሰው መጠቀም ይችላል ዲጂታል ማለት ይችላል። በፈልከው ትራንስፈር ማድረግ ይችላል ማለት ነው። እናመሰግናለን። ማመስገን የምትፈልገው አካል ካለ እንኳን አደረሳችሁ። የባል ገጠመኝም ካለክ በተመለከተ ያው ሙሉ ኢትዮጵያ ኢትዮጵያ ኦርቶዶክስ ተዋህዶ የሆነ እንኳን ለ2017 የትንሳኤ ወይም የፋሲካ በዓል በሰላም አደረሳችሁ ማለት እፈልጋለሁ። እናመሰግናለን። በቅድሚያ እንኳን አደረሳችሁ። ስማችሁን እንታወቅ። እኔ ተመስገን እባላለሁ። ተመስገን። እሺ መሰረት እባላለሁ። መሰረት። እሺ የበዓል ድባቡ እንዴት ነው? እንዴት አያልኩት የዘንድሮን የትንሳኤ በዓል? አሪፍ ነው። አሪፍ ነው። ዝግጅቱ ምናምን ያምራል። ድባቡ አሪፍ ነው። አሪፍ ነው በጣም። አንቺ ጋርስ? አሪፍ ነው። እኛ ጋርም ቆንጆ ነው። እሺ ምን ምን ይዛችሁ የተገኛችሁት እናንተ ለበዓል? እስቲ የበዓል በርበሬ አለ፣ ሚጥሚጣ፣ ኮረሪማ፣ ነጭ አዝሙድ ምናምን፣ ጥቁር አዝሙድ ሙሉ ቅመማ ቅመም አለ ማለት ነው። የተፈለገ ነገር ሁሉ ነገር እዛ አለ። ደረቅ ቅመም ምናምን። ኦኬ ዋጋቸው እንዴት ነው? ካለፈው በዓል ከአምናው ስናነጻጽረው እንዴት ነው የዘንድሮ በዓል ገበያ? አሁን ጭማሪ ነው። ትንሽ ጨመር ያለ ነው። አሁን በቃ የ100 ብር የ50 ብር ልዩነት ምናምን ይኖረዋል። አየሩ እንደዚህ ነው። ጭማሪ ላይ ነው። እዚያ አጠገብ አሁን እርድ አለ። እርድ ስንት ነው ዘንድሮ? ስንት ነው ዋጋ? እርድ 400 ብር ነው። ኪሎ 400 ብር ነው። ሚጥሚጣ አስታውቆም ሚጥሚጣ አለ። ሚጥሚጣ 600 ብር። 600 ብር? አዎ ሚጥሚጣ 600 ብር። እሺ ዳጋ ምንድነው? መከለሻ መከለሻ እዛ ነው ያለው። መከለሻ ማለት እዛ ነው ያለው። ያኛው ምንድነው? ደረቃ በሶ ብላ ማዝመሪኖ አለ። ነጭ አዝሙድ። ኦኬ ነጭ አዝሙድ ዋጋ ስንት ነው? ነጭ አዝሙድ 600 ብር ኪሎ። በርበሬስ? በርበሬ የተፈጨ ምጥን ምናምን 700 ነው። ይሄ ደግሞ 580 600። የምን ሀገር በርበሬ ነው እናንተ ጋር ያለው? ዛላ ምናምን ይባላል። ጎጃም ጸደሌ ምናምን ይባላል ነው። የጎጃም የጸደሌ የጎንደር አለ። 3 ሀገር በርበሬ ማለት ነው ያለው። ቀረ የምትሉት ነገር ካለ ማስተላለፍ የምትፈልጉት እንኳን አደረሳችሁ ማለት የምትፈልጉት አካል ካለ እድሉ ልስጣችሁ። በቅድሚያ ላንቺ ልስጥሽ። እሺ በቅድሚያ ያው ለቤተሰቦቼ እንኳን አደረሳችሁ ማለት ፈልጋለሁ። ሌላ ደግሞ መላው ኢትዮጵያውያን እንኳን አደረሳችሁ ማለት ፈልጋለሁ። አመሰግናለሁ። የሆነ ምንም የለኝም። አመሰግናለሁ። ጥያቄው እንደዚህ ባለቤት አመሰግ እንኳን አደረሰሽ አትል? አይ ባለቤቴ እንኳን አደረሰሽ ያመት ነው አይደለም። እየቀለደ ነው ወንድሜ። ወንድም እንዴ? ለዛ ነው። አመሰግናለሁ። ተመልካቾቻችን እንግዲህ መጪውን የትንሳኤ በዓል ምክንያት በማድረግ ዛሬ ለእናንተ ለውድ ተመልካቾቻችን የተለያዩ የገበያ ጥናቶችን ከላምበረት የገበያ ማዕከል ጀምሮ እዚህ ደግሞ 02 ገበያ ተገኝተን የተለያዩ የአትክልት ገበያ ምን ይመስላል የሚለውን ጥናት አድርገናል። መልካም በዓል ይሁንላችሁ። እናመሰግናለን።